አብይ ንጉሴ ነኝ ኤኬኤ ስፒድ ፍሪክ ፋውንደር ኦፍ ማኪንግ አውቶ። ባለፈው ሬስ መታችሁ ከነበረ ይሄን መኪና ይዘን ቀርበን ነበረ። ራሳችንን ቻሌንጅ አድርገን ነበረ ይሄን መኪና ቢልድ ያደረግ ነው። ስለዚህ አጠር ያለ ዲስክሪፕሽን ብሰጣችሁ ቮልክስዋገን ነው። በምን ነው ቲንግ ሻንሲ ቤዝ አድርገን የሰራ ነው። ቦልቶን ሻንሲ ቢልድ አድርገን ኦልሞስት 2 ሳምንት ባልሞላ ጊዜ ውስጥ እና ለሬሱ ለመሳተፍ ችለናል። ሬሱ ላይ ተገኝተን እንደሰበሰብናቸው መረጃዎች እና ኮሜንት እና ክሪቲሲዝም እንደሆነ ብዙ የሚጎሉት ነገሮች አሉ። ይሄ መኪና ከፐርፎርማንስ እስከ ሰስፔንሽን እስከ ሃንድሊንግ እና እስከ እንዴት ነው ሴፍቲ በተመለከተ ግን ኦቨርኦል በአጭር ጊዜ ውስጥ ለሰራነው ስራ ሰክሰስፉል ነው ብዬ ለራሴ መዝግቤዋለሁ። ለኢቨንቱ ሰክሰስፉል ባይሆንም ለእኛ ግን አቺቭመንት ጥሩ መነሻ ስለሆነ ከዚህ በኋላ የምናያቸው ነገሮች የምንሰራቸው ነገሮች ይኖራሉ። ቮልክስዋገን ቲንግ አለኝ እኔ። ስለዚህ ሳድሰው ዶነር ካር ነበረን። ዶነር ካሩን የሚያስፈልገንን ፓርት ከወሰድን በኋላ ሻንሲው ጀስት ተቀመጠ። ይሄንን ሻንሲ የምናደርገው ነገር ስላልነበረ ወርፍ ይሄን ነገር ሬስ ብንገባበትና ዱም ባጊ ብንሰራበት ብለን ሪሰርቻችንን ሰራን። ኤግዚስት የሚያደርግ በስሪዲ ዲዛይን የተሰራ ላይክ ክራሽ ሲሙሌሽን ሴፍቲው ላይክ የብረቶቹ ጥንካሬዎች የተሰራ ዲዛይን ነበረን። ግን በነበረን ጊዜና ራሳችንን በሰጠነው ቻሌንጅ መሰረት አንዱንም ሳንከተል ፍሮም ግራውንድ አፕ ነው የሰራ ነው ይሄንን መኪና እና ምን አረጋችሁበት ብትልን ቦልቶን ሻንሲ ነው የሰራ ነው። ቦልቶን ቦዲ ማለት ነው። ሬል ባጊ ወይም ዱም ባጊ በመባል ይታወቃል። ኤግዚስት የሚያደርግ ዲዛይን አይደለም የተጠቀምነው። እንዳልኳችሁ ፍሮም ቤዝ ፍሬሙ ጀመርንና ግራውንድ አፕ ነው የሰራ ነው ያለ ነው ማለት ነው። ስለዚህ ሬሲንግ ሲቶች አሉት፣ ሬሲንግ ስቲሪንግ ዊል አለ። ግን ኦልሞስት 90% የሚባለው ስቶክ ፓርቶች ናቸው። አሁን እንደምታዩት ከሆነ ምንም ይሄን ያህል ድራስቲክ ሞዲፊኬሽን የተደረገለት ነገር የለም ለፐርፎርማንስ እና ለሃንድሊንግ ማለት ነው። ግን 1300 አፕግሬድድ ሞተር ነው የተጠቀምነው። ኦልሬዲ ከኔ መኪና ላይ የፈታሁት ነው። እሱንም ደግሞ አፕግሬድ እናደርገዋለን። ሶ ሜኒ አፕግሬዲንግ ኦፕሽንስ ብዙ የተሰጠን ኦፒኒየን ኮሜንቶች አሉ በዚህ ቢልድ ዙሪያ ላይ በጣም ፖዚቲቭ ሰፖርት ያገኘ ነው። በቃ ኮሚኒቲውን ላመሰግንና ላደንቅ ፈልጋለሁ በዚሁም ሰበብ እና ምን አፕግሬድ ያደርጋችሁ ካልከን ቤዚክሊ ጀስት ቦልቶን ሬል አፕ ማለት ፍሮም ግራውንድ አፕ የተሰራ ሬል ቦዲ ነው። ምን አድቫንቴጅ አለን ብትልን ይሄንን ቦዲ ሌላ ቮልክስዋገን ላይ እንደ ልባችን መጠቀም ይችላል። ስለዚህ ክሮስ ዩዘብል የሆነ ዲዛይን ነው እዚህ ጋር የሰራ ነው። ፎር ፐርፎርማንስ ፐርፐዝ ይሄ መኪና እንግዲህ ስንነዳው ካያችሁ መጀመሪያ ሄድ ዳውን ነው ላይክ ከመሬት ይነሳል። እሱም ደግሞ ለምንድን ነው እዚህ ጋር ስፔሻል ጊሮች አሉ ኢን ኤርሊ 60s እና ሌት 60s እና ኤርሊ 70s ላይ እንደ ቮልክስዋገን ቲንግ የሚጠቀመው ሻንሲ ለየት ያለ ነው ከነ ጊር ቦክሱ እና እነዚህ እግሩ ላይ ያሉት ጊሮች ምን ያደርጋሉ ኢትስ ሞር ትራክሽን ጌን ለማድረግና ኦፍሮድ ወይ ጭቃ ወይ ይሄ ሳፋሪ ላይ በሚሄድበት ሰዓት ላይ መኪናው ስታክ በሚሆንበት ሰዓት ቫይብሬት አድርጎ ነው የሚነሳው። ቪዲዮዎቹ ላይ ካያቸው መኪናው ሲነሳ ፖዚቲቭ ካምበር ይሆንና ሄድ አፕ ነው የሚነሳው። እሱን አድቫንቴጅ እንጠቀማለን ብለን ነበር፣ ግን ለፐርፎርማንስ ለሬሲንግ ፐርፐስ ሳይሆን ፎር ፕራክቲካል እና ለመኪናው ለኦፍሮድ ሪዝን ነው እንጂ ይሄ ነገር አፕሊካብል የሆነው ለፐርፎርማንስ እና ለሬሲንግ ፐርፐስ አፕሊካብል እንዳልሆነ ትሮ ዘ ሃርድ ዌይ
ደርሰንበታል። ሶ ኔክስት ታይም አራውንድ ብዙ ስዋፕ የምናደርጋቸው ይኖራል፣ ኮምፖነንቶች ፓርቶች ይኖራሉ። ስታርቲንግ ዊዝ ዘ ጊር ቦክስ ኤንጂኑንም፣ ሰስፔንሽን እና ሃንድሊንግ እግር ላይ ብሬኪንግ ሲስተም እነዚህ እንዳለ እያየን ነው እያስተካከልን የምንሄደው። ይሄ ኢትስ ኖት አ ፊኒሽድ ፕሮዳክት ሳይሆን ከናካቴው ፕሮቶታይፕ ነው። ፕሮቶታይፕ ማለት አንድ ነገር የመጀመሪያ ሙከራ ቴስት የምናደርገው ነው እንጂ ይሄ ትክክለኛ ፕሮዳክት ትክክለኛ እቃ ነው ሰርተን ያቀረብ ነው ለማለት አንችልም። ስለዚህ የመጀመሪያ ፕሮቶታይፓችንን ቴስት አድርገን ነው ያሉትን ፌሊየር ፖይንቶች አውቀናል። ምን ላይ ቅድሚያ ሰጥተን አፕግሬድ እናድርግ የሚለውን ነገር እሱን ደግሞ በሂደት የምናየው ነገር ይሆናል።